ሁሉም ሰው ሪል ስቴት ላይ ኢንቨስት ሲያደርግ ሪተርን ኦን ኢንቨስትመንቱን አስቦ ነው። ተራይ በ5 ቀናት ውስጥ ከ500 እስከ $400 ነው። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አፓርትመንቶችን ባለ 2 መኝታ በ9 ሚሊዮን ብር ሙሉ ክፍያ ከ500 በላይ መኪኖችን ነው ፓርክ ማድረጊያ የሚኖረው። በዚህ 2 እና 3 ወር ውስጥ የቤታቸውን ቁልፍ የምናስረክብ። ሪያሊቲ ሪል ስቴት ላይ አንድ ሰው ኢንቨስት አደረገ ማለት የገዛ የግል አካውንቱ ላይ ገንዘብ እንዳስቀመጠ ነው መቁጠር ያለበት። በ3 ዓመት ጊዜ ውስጥ እናስረክባለን ብለን በ2 ዓመት ከ6 ወር ጊዜ ውስጥ አስረክበን የሚታወቀው በጊዜ በማስረከብ ነው። እንደውም ቀደሞ በማስረከብ ሰርተው አስረክበው በጊዜ ነው ያስረከቡት። ኳሊቲያቸው አሪፍ ነው። በጣም ብዙ ቦታ አየው። ከዛ ተመልሼ እንግዲህ ሪያሊቲ ላይ ላንዳ አሁን አመኔታ እያጣ የመጣውን የሪል ስቴት ዘርፍ ስም በተግባር እያደሰ ቃሉን ደግሞ በተግባር እያረጋገጠ በሚገኝ በአንድ ድርጅት ውስጥ ተገኝተናል። አዲስ አበባ ውስጥ ካሉ የንግድ ህንጻዎች መካከል የሚጠቀሰው አንዱ ሪያሊቲ ፕላዛ በሪያሊቲ ሪል ስቴት ተገንብተው ካለቁ ስኬታማ ፕሮጀክቶች መካከል አንዱ ነው። ሪያሊቲ ሪል ስቴት ለበርካታ ደንበኞቹ ቤታቸውን ከካርታ እስከ ቁልፍ ድረስ በማስረከብ በዘርፉ የጎደለውን እምነት ለመመለስ እየሰራ ይገኛል። ዛሬም የድርጅቱን የማስረከብ ልምድ በተጨማሪ ሰርቶ ያስረከባቸውን ፕሮጀክቶች እና በተመጣጣኝ ዋጋ ደግሞ አዲስ ያቀረበልንም ፕሮጀክት ሳይቶች ዛሬ እናስጎበኛችኋለን። አብራችን ቆዩ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንታወቅ። ፋኑኤል እባላለሁ፣ የሪያሊቲ ሪል ስቴት የሽያጭ አማካሪ። በጣም ቆንጆ። ስለ ሪያሊቲ ሪል ስቴት ያው ብዙዎች ያውቃሉ፣ ግን ደግሞ ለማያውቁት ተመልካቾቻችን ጥቂት መረጃ እንድትሰጥልን ነው እዚህ የተገኘ ነው። በጣም ጥሩ። ያው ቁመን ከምናወራ ለደንበኞችም አንቺም ለገዙንም ደንበኞች በጣም ቆንጆ ፐርፌክት የሆነ ቦታ ነው። ስለዚህ በጣም ብዙ የሚወራ የሚታይ እንዲሁም ደግሞ አዲስ የለቀቅናቸው ሳይቶች አሉና ስለዛ አረፍ ብለን በደንብ ማውራት እንችላለን። ቅድም መጀመሪያ ላይ ያልነው እንደነበረው ሪያሊቲ ሪል ስቴትን ያው ብዙዎች ያውቁታል፣ እንደ ስሙ ነው ይባላል። ለማያውቁት ግን ተመልካቾቻችን ሪያሊቲ ማን ነው የሚለው ንገረን እስቲ። በጣም ጥሩ። ሪያሊቲ ሪል ስቴት ላለፉት 10 ዓመታት ውስጥ በጣም ብዙ ቤቶችን ሰርቶ ያስረከበ ትልቅ ካምፓኒ ነው። በተለያዩ የስራ ዘርፍ ውስጥ ይገኛል። አሁን የገባሽበት ሪያሊቲ ፕላዛ አንደኛ ኮመርሻል ዴሊቨር አድርጎ በጣም ብዙዎችን የስራ እድል የፈጠረበት ትልቅ ካምፓኒ ነው። ነገር ግን ቤቶቻችን ላይ ስንመጣ ሪያሊቲ የሚታወቀው አንደኛው በእምነት ነው። ተረስት ወርዚ ያደርጋል። ይህንንም ያው በቃል ያው ሪል ስቴት ሴክተሩን በደንብ ታውቂያለሽ እና የሪል ስቴት ገበያ ስሙ ጥላሸት የተቀባበት ነው። ይህን ለመቅረፍ ሪያሊቲ ሪል ስቴት ከቃል በላይ ሆኖ የምንሰራበትን ኳሊቲ ዲሊቨር ለማድረግ የምንፈጥንበትን ሰዓት ያው ሰዓቱ ክረምት እንደመሆኑ 24/7 ኮንስትራክሽን እየተቋረጠ አይደለም ያለው። በጣም ሰራተኞቻችን ሌት ተቀን ሳይሉ ነው እየሰሩ ያሉትና ሂደን ሳይቱን ያለንበትን ጥራት ብናይ ደስ ይለኛል። በጣም እንግዲህ አሁን ደግሞ ጋዜቦ ላይ በሚገኘው 100% የተጠናቀቀና ለተረካቢዎችም ደግሞ ያስረከቡ ሳይታቸው ላይ ተገኝተናል። አጠገቡ ላይ ደግሞ ዲፕሎማት 2 ብለውም እየገነቡት ያለው ሳይት አለ። እሱን ወደ በኋላ ላይ የምናሳያቸው ይሆናል። አሁን ግን በምን አይነት ጥራት ነው የተጠናቀቀው የሚለውን ማስቀኛቸው ይሆናል። አብራችሁ ነው። ሰላም፣ እንዴት ነሽ? አለን እግዚአብሔር ይመስገን። እንኳን ወደ ሪያሊቲ ዲፕሎማት ሮድ አፓርትመንት በሰላም መጣሽ። እንኳን ደህና ቆየኸኝ። ያው ስራችሁ እንደ ስማችሁ እውነት መሆኑን ለማረጋገጥ የተጠናቀቁትን በምን አይነት ጥራት ተጠናቋል፣ እንዲሁም ደግሞ አዲስ ደግሞ እየተሰራ ያለውንም በምን አይነት ሁኔታ ልትገነቡ ታስባችኋል የሚለውን ለማየት ነው እዚህ የተገኘው። በጣም ጥሩ። በድጋሚ እንኳን ደህና መጣሽ። እንግዲህ ይሄ የሪያሊቲ ሪል ስቴት 9ኛው ፕሮጀክታችን ያስረከብነው 9ኛው ፕሮጀክታችን ነው። ሪያሊቲ ዲፕሎማት ሮድ ይባላል። አካባቢው እንግዲህ ከደንበል ወደ ጋዜቦ ወደሚወስደው አስፋልት እዛ አካባቢ ነው የሚገኘው። ግራውንድ ፕላስ 15 ነው። በጣም በኳሊቲ የጨረስነው ሳይታችን ነው። እስቲ ይሄኛውን ሳይት ደግሞ ያየን በደንብ እናወራለን። እንግዲህ አሁን እዚህ ሳይት ላይ ማሳየሽ እንዳለ ሪያሊቲ ጋር ስታንዳርድ የሆኑትን አሰራራችን ነው ማለት ነው። ፊት ለፊት እንደገባን ሁሉም ሳይቶቻችን ላይ ይሄኛውን የመሰለ ሪሴፕሽን እናገኛለን። ይሄ ሆቴል ሪሴፕሽን እንግዲህ እዚህ የሚኖሩ ሰዎች እንግዳ ካለባቸው እንግዳዎቻቸው የሚቀበሉበት ሪሴፕሽን ነው። ከቤታቸው ሆኖ ደግሞ ኢንተርኮም ሲስተም አለ እዚህ ጋር የምታየው። ይሄ ኢንተርኮም ሲስተም ሁሉም ሰው ከቤቱ ሆኖ ቤቱም ላይ ስንገባ እናየዋለን። ቤታቸው ላይ ባለ ዲስፕሌይ እዚህ ማን መጣ ማን ፈለጋቸው የሚለውን አይተው ወደ ላይ የሚወጣ ከሆነ ወደ ላይ ይወጣል፣ እዚሁ የሚቀር ከሆነ ደግሞ እዚሁ በሚያምር ሪሴፕሽን ተቀብለውት ይጠብቋቸዋል ማለት ነው።
ይሄ እንግዲህ ሙሉ ፍሎሩ የጂም የስቲም ሳውና አገልግሎት የምንሰጥበት ሚዛናይት ፍሎር ብለን የምንጠራው ነው። እዚህ ጋር እንደምታዩ የጂምናዚየም ቦታ አለ። ኦልሬዲ እቃዎች ገብተው እየተገጣጠሙ ነው። ስለዚህ እዚህ የሚኖሩ ሰዎች ጂም የሰሩ ጤናቸውን መጠበቅ ይችላሉ ማለት ነው። በነፃ ነው ማለት ነው። ምንም አይነት ክፍያ የለውም፣ ግን እዚህ ለሚሰራ ሰው ብቻ ነው የሚሆነው። ስለዚህ እዚህ ጂምን ተጠቅሞ ደግሞ የስቲም የሳውና አገልግሎት ከፈለጉ ሆቴል ምናምን ሄድ አይጠበቅባቸውም። እዚሁ ለሁለቱም ጾታ ለወንድም ለሴትም አድርገን የስቲም የሳውና አገልግሎት እንሰጣለን ማለት ነው። በዶላር እንዲከራይ የሚያደርገው ነገር አንደኛው ይሄ ነው። እዚሁ አንዳንድ የውጭ ዜጎች እዚሁ ባሉበት ሆነው የስቲም የሳውና አገልግሎት የሚያገኙ ከሆነ ውጭ ወጥቶ ሌላ ውጭ ማውጣት እንትን አይልም ማለት ነው። እንደምታየው ደግሞ ጥንቅቅ አድርገን የጨረስነው በጥራት ነው። ኩሪፍቱ ነው የሚመስለው እና እዚህ ጋርም የስቲም ክፍል አለ። በጣም ሰፊ ነው። በአንድ ጊዜ ቢያንስ በትንሹ ከ8 ሰው በላይ መያዝ ይችላል። ስለዚህ ቤት ላይ ይህን ነገር ማግኘት በጣም ሪያልቲ እንግዲህ ከፕሮሚስ ባለፈ ደግሞ እንደዚህ ገምቶ የሚታይ ነገር በማስረከብ በደንብ እንታወቃለን ማለት ነው። ይሄ እንግዲህ ባለ 3 መኝታ 199 ካሬ ነው። ሌላው ሪያሊቲ ጋር ደግሞ ስታንዳርድ የሆነው ነገር ይሄ የምትመለከችው ስማርት በር ነው። ይሄ በር እንግዲህ ከ15 በላይ ቁልፎች አሉት። ስማርት ነው። በካርድ ይሰራል፣ በአሻራ ይሰራል፣ በፒን ኮድ ይሰራል እና ደግሞ በቁልፍም ይሰራል ማለት ነው። ቅድም ደግሞ እንደነገርኩሽ የኢንተርኮም ሲስተም ያልኩሽ ሁሉም ቤት ላይ ያለ ዲስፕሌይ አለ። ያ ዲስፕሌይ ደግሞ ይሄኛው ነው። እዚህ ጋር አሁን እቺኛዋን ዶር የምትለዋን ስንነካት ቅድም የነበረው የሪሴፕሽን ቦታ ላይ ያሳየናል ማለት ነው። ስለዚህ ከጥበቃዎች ጋር ከአፓርትመንት ማኔጀሮች ጋር ለመነጋገር እቺኛዋን ሚዩት የምትለዋን አጥፍተን ኦልሬዲ ከነሱ ጋር ኮሚኒኬት ማድረግ ማን እንደመጣ ማወቅ በዛ እንችላለን ማለት ነው። ሌላው ደግሞ የቤቶቹ የሲሊንግ ሄታቸው ነው። እንደምታየው በጣም ረዘም ብሎ ኦልሞስት ወደ 3 ሜትር የሚጠጋ የጣራ ቁመት ነው ያላቸው። ይሄ ቤታችን በጣም ሰፊ ሆኖ እንዲታይ አየር በደንብ እንደ ልብ እንዲዘዋወር ቤታችን ደግሞ የምናስቀምጣቸውን እቃዎች በጣም ስፔስ ሳይዙብን በጣም ኦፕን የሆነ ቤት እንዲኖረን ያደርጋል ማለት ነው። እና እንደምታየው ደግሞ ከፊት ለፊት ፍሮም ከወለል እስከ ጣራ ድረስ የሚሆን አልሙኒየም እንትኖች መስኮቶች እና በሮች ናቸው ያሉት። በጣም ሃይ ኳሊቲ የሆኑ አልሙኒየሞችን ነው የምንጠቀመው። ሪያሊቲ እንግዲህ በፊኒሺንግም አይታማም፣ እንዳለ ኢምፖርት በሚደረጉ ማቴሪያሎች ነው የምንጠቀመው ፊኒሺንግም ላይ። ከዛም ደግሞ በግንባታም ደግሞ በጣም ኳሊቲ ያላቸው ግንባታዎችን ነው የምናደርገው። እንግዲህ እንደነገርኩሽ ሪያሊቲ ከ2010 ጀምሮ ነው ወደ ሪል ስቴት የገባው። ከዛ በፊት ኮንስትራክሽን ላይ ነበርና በኮንስትራክሽን የረጅም ዓመት እድሜ ልምድ አለው። ሁሉንም ሳይቶቻችንን እናስረክባለን ብለን ካሰብነው ጊዜ ቀድመን ነው የምናስረክበው። ይሄ አሁን የምታየው ሳይት በ3 ዓመት ጊዜ ውስጥ እናስረክባለን ብለን በ2 ዓመት ከ6 ወር ጊዜ ውስጥ አስረክበን ኦልሬዲ አሁን ሰዎች እየኖሩበት ካርታቸውን ተረክበው እየተገለገሉበት ይገኛል ማለት ነው። እዚህ ሳይት ላይ በጣም ብዙ መግዛት የሚፈልጉ ሰዎች ነበሩ። ነገር ግን ያው እነሱ አለቀባቸውና ሽያጭ ሪያሊቲም ያው አላሳፈራቸውም። በቅርብ ርቀት ላይ ደግሞ ሪያሊቲ ዲፕሎማት ቁጥር 2 ብሎ እዚሁ አጠገባችን ላይ ግንባታ ጀምረናል። አሁን ኦልሞስት 2ኛ ፎቅ ላይ ደርሷል። እሱንም እናያለን። ስለዚህ እዚህኛው ላይ መግዛት ፈልገው ያጡ ሰዎች እዛኛው ላይ ደግሞ በብዙ አማራጭ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አፓርትመንቶችን በብዙ አማራጭ እዛኛው ላይ እየገነባን እንገኛለን። ከዚህኛው ደግሞ እዚህኛው ላይ መጨመር ኖሮብን የረሳናቸውን ነገሮች ደግሞ እዛኛው ላይ አፕግሬድ አድርገን ጨምረን በጣም አሻሽለን የጨመርናቸው እዛኛው ላይ ብዙ ነገሮች አሉ ማለት ነው። በኳሊቲም ከዚህ ይበልጥ የተሻለ ነው ማለት ነው። በኳሊቲም ከዚህኛው ከፍ ያለ ነው። በሳይዝም ትንሽ ከፍ ይላል ከዚህኛው። ከዛ ውጭ ደግሞ የቤት አማራጮች ብዙ አሉ። እዚህኛው ላይ አሁን ባለ 2 እና ባለ 3 መኝታ ብቻ ነው ያለው። እቺኛዋ ቤት ብቻ ነች አሁን ላይ ያለችው ለሽያጭ የወጣችው። ሌሎቹ እንዳለ ተሽጠው አልቀዋል። ስለዚህ ባለ 1 መኝታ የሚፈልግ ለኢንቨስትመንት ኦልሬዲ አሁን በዶላር የሚከራዩ አፓርትመንቶች ናቸው እዚህ ላይ ያሉት። ስለዚህ ይሄኛውም ከዚሁ አጠገብ ስለሆነ ለብዙ የውጭ ዜጎች በጣም የሚፈለግ አካባቢ ነው። ስለዚህ ባለ 1 መኝታ ለሚፈልግ፣ ባለ 2 መኝታ፣ ባለ 3 መኝታ የሚፈልግ ግንባታ ሂደት ደግሞ 15% ዳውን ፔመንት ከፍሎ እዛኛው ላይ ማግኘት ይችላል ማለት ነው። ከዛ ውጭ ደግሞ ቴራስ ላይ አንዳንድ ሰዎች ድግስ ካለባቸው ማህበራዊ ጉዳይ የሚያከናውኑበት ቦታ ደግሞ ቴራስ ላይ የራሱ ኪችን ያለው ከቤት ውጭ እቃዎችን እዛ ይዘው ሄደው ቤት ሳያበላሹ ኪችን እዛው ተጠቅመው ድግስ የሚያዘጋጁበት ቦታ ደግሞ ቴራስ ላይ ያለ፣ እሱን ደግሞ ላሳይሽ። እሺ፣ በጣም ደስ ይላል። እንግዲህ
እንግዲህ አሁን እንደምታዩ በጣም ሰፋ ያለ ቴራስ ነው ያለ። እንደነገርኩሽ ደግሞ ክለብ ሃውሱ ይሄኛው ነው። ስለዚህ ሰዎች ኢቨንት ካለባቸው እዚህኛውም ላይ ክለብ ሃውሱም ላይ መጥተው የጋራ ጊዜያቸውን ማሳለፍ ይችላሉ። ቅዳሜና ወር ላይ ልደቶቻቸውን፣ ምርቃት፣ እነዚህ የመሳሰሉ ነገሮችን ማድረግ ይችላሉ። እና ያው ዲፕሎማት ሮድቱ ደግሞ ከዚያው አጠገብ አለ ማለት ነው። እንደምታዩ በጣም አክቲቭ የሆነ ሳይት ነው፣ እንቅስቃሴ ያለበት በየቀኑ የግንባታ ሂደቱ እየጨመረ የሚመጣ ሳይት ነው። እዚህ ሳይት ላይ እንግዲህ ከባለ 1 መኝታ 86 ካሬ ጀምሮ ባለ 2 መኝታ ደግሞ ብዙ አማራጮች አሉ። 137 ካሬ፣ 139 ካሬ፣ 150 ካሬ ሰፋ ያለ የሚፈልግ ከሆነ አለ። ባለ 3 መኝታ ደግሞ ከ164 ካሬ ጀምሮ እስከ 186 ካሬ ድረስ አማራጮች አሉ። በዚህኛው ሳይት ላይ ከዚህኛው ተምረን ያደረግናቸው ቅድም እየጠቀስኩልሽ ነበርና አሁን ያለንበት ሳይት ላይ 2 ሊፍቶች ናቸው ያሉት። እዛኛው ላይ ግን 2 የሰውና አንድ ደግሞ ተጨማሪ የእቃ ሊፍቶችን ጨምረናል እዛኛው ላይ። ከዛ በተጨማሪ ደግሞ ከስቲም ከሳውናና ከጂም ውጪ ዴኬድ ጨምረናል። ስለዚህ ዋጋቸውን በጣም ሪዘነብል ነው። ለኢንቨስት ማድረግ ለሚያስብ ሰው በካሬ ከ115 ሺህ ብር ጀምሮ በጣም ሪዘነብል በሆነ ዋጋ በ15% ቅድመ ክፍያ እዚህኛው ሳይት ላይ ማግኘት ይችላል። ስለዚህ ለኢንቨስትመንት ቢባል ለመኖሪያ ቢባል አካባቢው ለመኖሪያ በጣም ጥሩ ነው። ኢንተርናሽናል ስኩሎች በ100 ሜትር ሬዲየስ ውስጥ የሚገኙበት ሳይት ነው። ወደ ሳር ቤት፣ ወደ አፍሪካ ህብረት፣ ወደ ፒያሳ፣ ወደ ቦሌም ለመሄድ ሴንተር ላይ ያለ ስትራቴጂክ ሎኬሽን ላይ ያለ ቦታ ነውና በጣም ቆንጆ ሳይት ነው ማለት ነው። ስለዚህ ከዚህ ውጪ ሌላ ሳይቶች አሏቸው አይደል? አዎ ሪያሊቲ ከዚህ ውጪ ሌሎች ሳይቶች አሉት። አሁን ላይ እንደነገርኩሽ የ9ኛ ሳይታችን ነው። ሳር ቤት ካናዳ ኤምባሲ ደግሞ በቅርብ ጊዜ የምናስረክበው 10ኛና 11ኛ ሳይታችን አለ። ከዛ ውጪ ደግሞ አፍሪካ ህብረት ዋና አስፋልት ላይ በጣም ለኢንቨስትመንት ተፈላጊ የሆነ ቦታ ነው። እሱ ጋር ሪያሊቲ አምባሳደር ብለን ግራውንድ ፕላስ 19 ህንጻ ግንባታ ጀምረናል። በ2 ዓመት ጊዜ ውስጥ የሚጠናቀቅ ነው። እሱም ላይ ደግሞ ባለ 3 መኝታ ቤት አማራጮች ከ215 ካሬ ሰፋፊ ካሬዎች ጀምሮ የሰራተኛ ክፍል ያላቸው በጣም ሰፋፊ ስቶር ላውንደሪ ያላቸውን ባለ 3 መኝታ ቤቶች ጀምሮ እስከ 165 ድረስ አማራጮች አሉ። የንግድ ሱቅም ደግሞ ለሚፈልግ እዛ ላይ ከትንሹ ከ13 ካሬ ጀምሮ ሰፋፊ ሱቆችን ዋና አስፋልት ላይ ዋና የከተማችን አስፋልት ላይ እሱ ላይ ማግኘት ይችላል ማለት ነው። ሌላው ደግሞ ፒያሳ ነው። ፒያሳ አሁን ላይ ሪያሊቲ ከዚህ በፊት አድርጎት በማያውቀው በጣም ትልቅ ፕሮጀክት እዛ ላይ ጀምረናል። 4000 ካሬ ላይ ያረፈ ሚክስድ ዩዝ አፓርትመንት ነው። ከፍሬንድሺፕ ፓርክ ኦልሞስት በ250 ሜትር ርቀት ላይ ነው የሚገኘው። በጣም ተፈላጊ የሆነ ሳይታችን ነው። እሱ ሳይት ላይ የንግድ ሱቆችንም አፓርትመንትም ደግሞ ባለ 2 እና ባለ 3 መኝታ ቤቶችን ይዘን መተናል። ኢንቨስት ማድረግ የሚፈልግ ሰው በጣም በጥሩ ዋጋ እዛ አካባቢ ላይ ከሚሸጡት ዋጋዎች በጣም ቆንጆ በሆነ ዋጋ ኦፈር ይዘን መተናል። ለ15 ቤቶች ደግሞ ያወጣነው ስፔሻል ዲስካውንት አለ። እሱንም ተጠቅሞ ደግሞ ከፍሬንድሺፕ ፓርክ አጠገብ ከሪያሊቲ ሪል ስቴት ቤት መግዛት ይቻላል ማለት ነው። ስለዚህ አሁን ጋዜቦ ላይ ያለውን ሳይታችሁን ደግሞ ተመለከትን። የፒያሳውን ሜንሽን ስታደርግልኝ ስለነበረ እሱን ሳይት ደግሞ ሄደን እንድጎብኘው አይደል? በጣም ጥሩ ብትጎበኙት በጣም አሪፍ ሎኬሽን ላይ ነው ያለው። እዛ ደግሞ ባልደረባ ይጠብቃችሁና ያለውን ነገር በጣም በዝርዝር ያስረዳችኋል። እንግዲህ ከኔ ጋር ያለን ቆይታ ይህን ይመስል ነበር። በጣም ደስ ብሎኛል ስለመጣችሁ። እሺ፣ እናመሰግናለን። እንግዲህ ተመልካቾቼ ቤቶቹ በምን አይነት ጥራት እንደተገነቡ ተመለከትን። እዚህ ደግሞ ገዝቶ የገቡ ደንበኞች የሰጡት ምስክርነት አይተን እንመለስ። እንደእውነቱ ከሆነ ሪያሊቲ እጅግ በጣም በሚያስገርም ፍጥነት በሚያስደስት ጥራት ሰርተው አስረክቦናል። በጊዜ ነው ያስረከቡት። ኳሊቲያቸው አሪፍ ነው። ሌላውም ዲሲፕሊናቸውም ቆንጆ ነው። ያ ዊ ሳቲስፋይድ። 2 ወር ያህል በጣም ብዙ ቦታ አየው። ከዛ ተመልሼ እንግዲህ ሪያሊቲ ላይ ላንድ አረኩ ማለት ነው። ሪያሊቲ በስራቸው የማቴሪያሎች ኳሊቲ፣ በሰዓት የማድረሱ ጉዳይ፣ እንደገና ደግሞ ስታፉም ደግሞ በጣም ነው ደስ የሚለው። ስለዚህ በዚህ ምክንያት ገዝተን ልንገባ ችለን። የሚታወቀው በጊዜ በማስረከብ ነው። እንደውም ቀደሞ በማስረከብ ባለው ነገር ደስተኛ ነው። ኳሊቲ፣ ጽዳት፣ በጊዜ ማስረከብ፣ ታማኝነት፣ ቤተሰብነት ያለው ተቋም ነው። እንግዲህ ያው ተመልካቾችሽም እንዳዩት አሁን ደግሞ ፒያሳ ላይ ተገኝተናል። ፒያሳ ከቴዎድሮስ አደባባይ ወደ 4 ኪሎ ቀደም ላይ እንዳልኩት ወደ ፓርኮች በሚወስደው መንገድ ላይ ነው የምንገኘውና እዚያው አጠገቤ ላይ ሞናርክ ሆቴል አለ። እዚህ ላይ እንግዲህ የመጣንበት ትልቁ ምክንያት ሪያሊቲ ሪል ስቴት አዲስ በቅርቡ የለቀቀው ሳይት አለ። ስለሱ ሳይት ነው ዲቴል የምናየው።
ለምን ይሄን ቦታ መረጥን እንደ ሪያሊቲ ሪልስቴት ስፈልግን ከተባለ ለነዋሪዎች አመቺ ነው። ለምሳሌ አካባቢው ላይ ኢንተርናሽናል ትምህርት ቤት አለ። እዚሁ ላይ ከቸርቸር ጎዳና ወደ ታች ዳውንታውን ስትወርጂ ሊሴ ትምህርት ቤት ይገኛል። አገር በቀል ደግሞ ጥቁር አንበሳ እንዲሁ በዛ ላይ ሆስፒታሎች በዚህ በአቅራቢያችን ተክለ ሃይማኖት ሆስፒታል አለ፣ ጥቁር አንበሳ ሆስፒታል አለ። በጣም ብዙ የሕክምና ጣቢያዎች አሉ። አልፎም አካባቢውን አይተሽ ከሆነ በ500 እና በ400 ሜትር ራዲየስ ውስጥ ፓርኮች አሉ። ዩኒቲ ፓርክ አለ፣ አድዋ 00 ሙዚየም አለ፣ ፍሬንድሺፕ ፓርክ አለ፣ ቲዩ ነው። እንዲሁም በተጨማሪ ፓላስ አለ። ስለዚህ በደንብ አካባቢውን ሳይቱን ያለውን ነገር ለተመልካቾችሽ ሂደን ማየት እንችላለን። ሁሉም ሰው ሪል ስቴት ላይ ኢንቨስት ሲያደርግ ሪተርን ኦን ኢንቨስትመንቱን አስቦ ነው። ይህ ማለት ዛሬ ላይ ያወጣው 5 ሚሊዮን ወይ 10 ሚሊዮን ከ2 ዓመት ከ3 ዓመት በኋላ በምን ያህል ዋጋ ይመልስለታል። ሊሸጠው ይችላል፣ ሊያከራየው ይችላል። ፒያሳ ደግሞ በጣም ዋጋ ያወጣል። ከዚህ ቀደም እዚህ አካባቢ ያሉትን ዋጋዎችን ለማጥናት ሞክሬያለሁና እንደ ካምፓኒ ማጠንተን ነውና እዚህ ላይ የጀመርነው እጅግ ደንበኞችን ትርፋማ የሚያደርግ ቦታ ነው። ኦልሬዲ ቤቶች እዚህ አካባቢ ላይ በ300 እና በ400 ሺህ ነው እየተከራዩ የሚገኙት። ይሄ ለምን ሆነ ከተባለ አካባቢውን አይተሽ ከሆነ ቢዝነስ ኤሪያ ሆኗል። በጣም ሰዎች ነግደው ቢሮአቸውን እዚህ ያሳልፈው ወደ መኖሪያ ቤታቸው መግባት ይፈልጋሉ። ስለዚህ ይሄን ሳይት የመረጥንበት በትልቁ ይሄን ስለሚያማክል እንግዲህ ያው በጉጉት ስንጠብቀው የነበረ በቅርቡ የተለቀቀው ሳይታችን ላይ ደርሰናል። ፒያሳ ሞናርክ ሆቴል አጠገብ የሚገኘው እንግዲህ በጣም ፐርፌክት በሚባል ደረጃ ክረምት በጋ ሳይባል ዝናብ እንግዲህ እየጣለ ነው ያለው። ግን እዚህ ቦታ ላይ እንደምትመለከቱው ሰራተኞች ፀሐይ፣ ክረምት፣ ዝናብ ሳይሉ ነው እየሰሩ የሚገኙትና ይሄ በአጭር ጊዜ ውስጥ ሰርቶ ለማስረከብ ያለንን ኮሚትመንት የሚያሳይ ሳይት ነው። በጣም ቆንጆ። በምን ያህል ጊዜ ውስጥ ነው ሰርታችሁ ለማስረከብ እቅድ የያዛችሁት ይሄንን ሳይት? እንግዲህ ወረቀት ላይ የተቀመጠው ፕላን በ3 ዓመት ተኩል ጊዜ ውስጥ ሰርቶ ለማስረከብ ነው። አከፋፈሉንም እንደዛው ነው ያደረግነው። ነገር ግን ሪያሊቲ ሪል ስቴት ባለው ልምድ ባለው የኮንስትራክሽን ተለምዶ ከዚህ በፊት ያስረከባቸውን እየሰራ የሚገኘውን 13 ሳይት ጨምቀና ምተን እዚህ ጋር ስናይ ከተባለለት ጊዜ ቀድሞ ነው የሚያስረክበው። ያው እግዚአብሔር ለዛ አደርሶን የምናየው ይሆናል። በዛ ጊዜ ውስጥ በእርግጠኝነት የሚደርስ ፐርፌክት የሆነ ሳይት ነው። በጣም ቆንጆ። አሁን እዚህኛው ሳይታችሁ ላይ ያለው የህንፃው ይዘቱ ምን ይመስላል? ከስንት ካሬ ጀምሮ ነው የቤት አማራጮች ይዛችሁ የቀረባችሁት? እንዲሁም ባለ ስንት መኝታ ቤት የሚለውን ጠቅላላ አድርገን ንገረኝ። በጣም ጥሩ። እዚህ ጋር እንግዲህ 6 ብሎኮች ይኖራሉ። አጠቃላይ ሳይቱ የሚያርፈው 4000 ካሬ ላይ ነው። ነገር ግን ሙሉ በሙሉ ህንፃው የሚያርፍበት 2800 የሚሆን ካሬ ላይ ነው። ቀሪውን ቦታ የአረንጓዴ ስፔስ ኮምፓውንድ እንደመሆኑ በጣም ሰፊ፣ ሌሎች ደግሞ ጌቶች ይኖሩታል። ለምሳሌ ኮመርሻል ስላለው ኮመርሻል ላይ ወይም ንግዱ ላይና ሬዚደንሻል ላይ ነዋሪው በአንድ ላይ መግባት የለበትም። ምክንያቱም ሴፍቲ ሴኩሪቲ የምንላቸው ነገሮች ስላሉ የተለያዩ በሮች ይኖራሉ። ሌላኛው ነገር የመኝታ አማራጭ ከባለ 2 መኝታና ባለ 3 መኝታ ነው ያለው። ሌላው ነገር ከ30 በላይ የካሬ አማራጮች ነው ያሉን እዚህ ላይ። ባለ 2 መኝታ በጣም ሰፊ የሆነ ሌክዠሪ ታይፕ የምንለው፣ ባለ 3 መኝታ ደግሞ ፔንትሃውስ ዲዛይን ያለው ቴራስ ላይ ያሉ ቤቶች በጣም ቪውን 360 ዲግሪ ማየት የሚችል ቤቶች አሉ። ሁለተኛው 4 ቤዝመንት እንደመኖሩ ከ500 በላይ መኪኖችና ፓርክ ማድረጊያ የሚኖረው 4 ቤዝመንት ነው ያለው። በተጨማሪ ደግሞ 200 እና ከዛ በላይ የሚሆኑ የእንግዶች መኪኖች ቤታችን ላይ ድግስ ሊኖር ይችላል፣ እንግዳ ሊመጣ ይችላል። ኮመርሻል ላይ ደግሞ ሰዎች መጥተው መኪናቸውን ፓርክ አድርጎ ግብይት ይፈጽማሉ። ስለዚህ ትርፍ የሆነ የፓርኪንግ ስፔስ አለው። ታዲያ ያከፋፈል ሁኔታው ምን ይመስላል? ዋጋውስ እንዴት ነው? በጣም ጥሩ አከፋፈል። ያው አማራጮች አሉን። ቢሮ ላይ ቁጭ ብለን በደንብ የምናወራ ይሆናል። ነገር ግን ደንበኞች በደንብ ዲቴል መረጃ ማወቅ የሚፈልጉ ከሆነ ከስር በሚመለከቱት ስልክ መደወል ይችላሉ። በጣም አካባቢው ቆንጆ ነው። ካምፓኒው ቆንጆ ነው። በጣም ፐርፌክት በሚባል ነው ኢትዮጵያ ውስጥ ካሉ ሪል ስቴቶች ስሙን መመስከር የምንችልለት ትልቅ ካምፓኒ ነውና ቢሮ ሂደን ስለ ሳይቱም ስለ አከፋፈሉም አጠቃላይ ስለ ሪያሊቲ የምናወራ ይሆናል። ያው እንግዲህ ወደ ቢሮ ተመልሰናል።
እንዴት አይሻቸው ሳይቶቻችን? ያው እንዳየሁት ከሆነ በመጠናቀቅ ላይ ያሉም በግንባታ ላይ ያሉም ሳይቶቻችን ጎብኝተን የመጣ ነው። እንዳየሁት ከሆነ ግንባታው በፍጥነት እየተካሄደ ነው። እኔ አንዷ ምስክር መሆን እችላለሁ። እናም ግን ቦታዎቹን ሳያቸው ሎኬሽኖቹ መሀል ከተማ ናቸው ሁሉም ማለት ይቻላል። እና ሪያሊቲ ሪል ስቴት እንዴት ነው ሎኬሽን የሚመርጠው? በጣም ጥሩ ጥያቄ። ሪያሊቲ ሪል ስቴት አንድ ለየት ከሚያደርገው ነገር ሎኬሽን ዋይዝ በጣም እንመርጣለን። ለምሳሌ ቦሌ ላይ ቦሌ አትላስ ያለን ሳይት ኤርቤንቢ ላይ ሲከራይ በ5 ቀናት ውስጥ ከ500 እስከ $400 ነው እየተከራየ ያለው። እዛ አካባቢ አትላስ፣ ቦሌ ሸገር፣ ቦሌ መድኃኒዓለምን ስናይ፣ ሌላው ቦሌ ጋዜቦ ነው። ቦሌ ጋዜቦ ላይ አይተሽ ከሆነ የተጠናቀቀው ሳይታችን ደንበኞች ገብተው እየኖሩ ነው ያሉት። እዛ ላይ በጣም ቆንጆ መሀል ከተማ የሆነን ሌላው ደግሞ ለንግድ ቀጠና ተስማሚ የሆነ አካባቢ ነውና ሪያሊቲ ያ ትልቁ ኳሊቲ ነው። ሌላው ሳር ቤት ነው። ሳር ቤት ላይ እየተጠናቀቀ ያለ በዚህ 2 እና 3 ወር ውስጥ የቤታቸውን ቁልፍ የምናስረክብ ሙሉ በሙሉ ካርታ የወጣላቸው ቤቶች ናቸውና እዛ ላይም ከባለ 1 እስከ ባለ 3 መኝታ አለ። ያው ሳር ቤትን ስትመርጪ ሁል ጊዜ ከዲፕሎማት ጋር የተገናኘ ነው፣ ከአምባሳደሮች ጋር የተገናኘ ነው። እንዲሁም አዲስ አበባ ላይ በጣም ብዙ ሀብታሞች ይገኙበታል ተብሎ የሚታሰብ ቦታ ነው። ሌላው ፒያሳ ነው። ፒያሳን እንደምታውቂያት አይደለም ላሁኑ ለጥንታዊ ነገስታቶቻችን መናገሻ ነበረች። ስለዚህ ቦታ አመራረጣችን እንደዚህ አይነት ፊውቸር ያለው ነገ ላይ ሪተርን ኦን ኢንቨስትመንት ሊያተርፉበት የሚችል ነውና ሪያሊቲ ያ ኳሊቲ አለው። አሁን ላይ እንደሚታወቀው ኢትዮጵያ ውስጥ ከ500 በላይ የሚሆኑ የሪል ስቴት ዘርፉ ላይ የተሰማሩ ድርጅቶች አሉ እና ከነዚህ የሪል ስቴት አልሚ ድርጅቶች ሪያሊቲ ሪል ስቴትን ምን ለየት ያደርገዋል? በጣም ጥሩ ጥያቄ ነው። ሪያሊቲ ሪል ስቴትን ኮር የምንላቸው ነገሮች አሉ። በተለይ ኢትዮጵያ ውስጥ ካለው ከገበያው ለየት የሚያደርጋል የመጀመሪያው እምነት ነው። ሪያሊቲ ሪል ስቴት ላይ አንድ ሰው ኢንቨስት አደረገ ማለት የገዛ የግል አካውንቱ ላይ ገንዘብ እንዳስቀመጠ ነው መቁጠር ያለበት። ምክንያቱም ከዚህ በፊት የነበሩ እያንዳንዱ ፕሮጀክቶቻችንን ከተባለላቸው ጊዜ ኦን ታይም ነው ያደረስ ነው። እንዲሁም ደግሞ በጣም አፎርደብል በሚባል ፕራይስ ሚኒመም ካሬዎች፣ በጣም ትናንሽ ካሬዎች ስላሉ በዛው ልክ መግዛት ይችላል። ይሄ ሪያሊቲን ለየት ያደርገዋል። በጣም ቆንጆ። ያው ስለ ሎኬሽኖቹም አነሳን። እነዚህ ቆንጆ ሎኬሽኖች ላይ ያሉትን ቤቶች መግዛት ቢፈልጉ ባለቤት መሆን ቢፈልጉ ዋጋቸው፣ አከፋፈላችሁ እንዴት ነው? በተጨማሪም ደግሞ አያይዘ ዲስካውንት አለው የሚለውን ብትነግረኝ። በጣም ጥሩ ጥያቄ። ለምሳሌ የፒያሳውን ሳይት እንያ። ፒያሳ ሳይት ላይ በካሬ እስከ 70 ሺህ ብር ድረስ ነው። ያውም 30% ትልቅ ቅናሽ አድርገን። ሪያሊቲ ብዙ ጊዜ አብዛኛውን ጊዜ ሰምተሽ ከሆነ ውድ ነው አፎርድ ለማድረግ ይከብዳል ይባላል። አሁን ግን ሪያሊቲ ያን ነገር አስቀርቶ ለሁሉም ዜጋ ቤት ይገባልና በተመጣጣኝ ዋጋ ፒያሳ ላይ በ70 ሺህ ብር ያውም በኢትዮጵያ ገንዘብ ከፍሎ በረጅም ጊዜ አከፋፈል። ሌላኛውና ቆንጆ አማራጭ ደግሞ ካርታ ያለቀላቸው ሙሉ በሙሉ የተጠናቀቁ ቤቶች አሉ። ስለዚህ አንድ ደንበኛ ባንክን ይዞ ቢመጣ ብድርን ማመቻቸት እስከምንችል ድረስ። ሌላው ፕራይሳችን በጣም አፎርደብል ነው። ለምሳሌ ባለ 2 መኝታ በ9 ሚሊዮን ብር ሙሉ ክፍያ ማግኘት ይችላል። ባለ 3 መኝታን ደግሞ በተቀራራቢ በ10 እና በ11 ሚሊዮን ብር ማግኘት ይችላል። ስለዚህ አፎርደብል ነው ማለት ነው። እሺ፣ ስለዚህ አሁን እንዴት መግዛት ይችላሉ? በተለይ ደግሞ የኛ ተመልካቾቻችን ከውጭ ሀገር ሆነው የሚያዩ ስላሉ ውጭ ያሉት እንዴት ነው የቤት ባለቤት መሆን የሚችሉት? እንዴት ነው መግዛት የሚችሉት? በውክልና ያለው ሂደት ምን ይመስላል የሚለው ንገረን። በጣም ጥሩ። ያው ከስር የምናስቀምጠው ስልክ አለ። ቀጥታ ፋኑኤል እያላችሁ ብትደውሉ ቀጥታ እኔን ታገኙኛላችሁ። ሁለተኛው ነገር ደግሞ ውጭ ሀገር ያሉ ሰዎች እዚህ ተወካይ ካላቸው በጣም ጥሩ። ነገር ግን በአንዳንድ ምክንያት ተወካይ ከሌላቸው ሙሉ በሙሉ ክፍያ ፈጽሞ ውል በዲኤችኤል ልከንላቸው ግዢ መፈጸም ይችላሉ። ከዛ በኋላ እያንዳንዱን የህጋዊ ፕሮሰስ ጠብቀን በዲኤችኤል መልሰን ከነደረሰኝ እንልክላቸዋለን። ስለዚህ ሪያሊቲ ቤት የትም ቦታ ሆኖ ሰዎች መግዛት እንዲችሉ በጣም ነገሮችን በዘመናዊ መንገድ አቅሎ መጥቷል። እኔም አመሰግናለሁ። እንግዲህ ተመልካቾቻችን ዛሬ በሪያሊቲ ሪል ስቴት የነበረን ቆይታ ይመስል ነበረ። ጥሩ ጠቃሚ መረጃ እንዳደረስናችሁ ተስፋ እናደርጋለን። እንዳሉትም ደግሞ ቤቶቹ ተሽጠው ሲያልቁባችሁ ከስር በምናስቀምጥላችሁ ስልክ ቁጥር በመደወል የቤት ባለቤት መሆን ትችላላችሁ። እንደዚህ አይነት ጠቃሚ መረጃ እንደርሳችሁ ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ